ወሃብይ መሆን ማለት ውርደትን መከናነብ ማለት ነው። አዎ ወሃብያ ነኝ። እናንተ የምታመጡትን ኮተት እናንተ በዲን ስም የጨመራችሁትን ተግባር አለመቀበላችን ወሃብያ የሚያስብል ከሆነ አዎ ወሃብያ ነን። አላህ ሱብሓነሁ ወተዓላ ከዓርሽ በላይ በዛቱ ነው ብሎ ማመናችን ወሃብያ የሚያስብል ከሆነ አዎ ወሃብያ ነን። የእናንተን ቢድዓ አለመቀበላችን ወሃብያ የሚያስብል ከሆነ እኛ ወሃብያ ነን። የእናንተን ሽርክያቶች የእናንተን በዲን ስም የተጨመሩ ተቀጥላዎችን አለማመናችን ወሃብያ የሚያስብል ከሆነ አዎ ወሃብያ ነን። ገጣሚው እኮ ይላል ኢንካነ ታቢዑ አሕመድን ሙተወሂባ የነቢዩን ዓለይሂ ሰላቱ ወሰላም ፈለግ መከተል ወሃብያ የሚያስብል ከሆነ ፈአነል ሙቂሩ ቢአነኒ ወሃቢ እኔ መጀመሪያ አማኝ ነኝ ወሃብያ እንደሆንኩ ይላል። እኛም እንላለን የእናንተን ኮተት አለመቀበላችሁ ወሃብያ ካስባለ አዎ እኛ ወሃብያ ነን። ይህ እኮ አዲስ አይደለም። ኢተሃሙ አልኢማም ሻፊዒ ረሒመሁላህ ኢማሙ ሻፊዒን ጠርጥረዋቸው ነበር በዘመናቸው ያሉ ሰዎች ራፊዷ ናቸው በማለት እሳቸው ግን ምን መለሱ? ኢንካነ ረፍዷን ሑቡ አሊ ሙሐመዲ የነቢዩ ዓለይሂ ሰላቱ ወሰላምን ቤተሰብ መውደድና ማፍቀር ራፊዷ የሚያስብል ከሆነ አሉ ፈአልየሽሀድ ሰቀላኒ ቢአኒ ራፊዲ ጅንም ሰውም ይሰብሰብና ይመስክር እኔ ራፊዷ ነኝ መስክሩ ብለው ኢማሙ ሻፊዒ ረሕመቱላህ ዓለይህ በዚህ መልኩ ይናገራል። አዎ የአላህን ባህሪ እንደመጣ ሳናዛባ ሳናራቁት አምሳያ ሳንሰጥ ተሽቢህ ሳናረግ ከይፍያውን ሳንናገር ዓላ ዛሂሪህ እንቀበላለን ማዕናውን ኢስባት አድርገን። ይህ ካስባለ ወሃብያ እኛ የመጀመሪያዎቹ ወሃብያ ነን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።